አብዛኛው ኮሜንቶች ደግሞ ብሩኬና ሃይሚን አቅርብልኝ እና ዊናን አቅርብልኝ ምናምን የሚል ኮሜንት አይቻለሁ። ብዙ ኮሜንቶች ደርሰውኛል በዙሪያ ባሉ ሰዎች። ምንድነው አንተ ወንድ ልጅ አይደለ እንዴ? ምንድነው የሚያርመጠመጠ ምናምን። በዚህ ቪዲዮ እስኪ 20 ሺህ ብገባ ደስ አይለኝም? እግዚአብሔር በጣም ደስ ቢለኝ። እግዚአብሔርን ተነስቼ ነው ማመሰግናችሁላ። በእውነት የጨረቃ ፋሚሊዎች የምር ነው የምትለዩት። የምር እግዚአብሔርን ከልቤ በጣም ነው ማመሰግናችሁ። ሰላም ሰላም፣ ውድና ተወዳጆች የሆናችሁ የኔ ቤተሰቦች፣ የጨረቃ ፋሚሊ የሆናችሁ የኔ ቤተሰቦች እንዴት ናችሁ? እንደምንድናችሁ? እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የትንሣኤ በዓል በሰላም በጤና በፍቅር እንኳን አደረሳችሁ። ሁላችሁ የኦርቶዶክስ እምነት ተከታዮች እንኳን አደረሳችሁ። እንዴት ነው በዓል? እንዴት እያለፈ ነው? አለን እግዚአብሔር ይመስገን። ያው እንግዲህ ቀደም ባለው ቪዲዮ ላይ እንዳያችሁት ስራ ቦታዬ ላይ ሆኜ ቪዲዮ ሰራለሁ ባልኩት መሰረት እንግዲህ ያው ቪዲዮ በቀንም ባይሆን በሳምንት 3-2 ምናምን ለእናንተ እንደዚህ በቪዲዮ በመምጣት ሞክራለሁ ማለት ነው። ያው አሁን ላይም ራሱ ስራ ላይ ሆኜ ነው ያው ድንች እየላጥኩኝ ምናምን ነበር ነው ያለሁትና እንደምትመለከቱት ማለት ነው። እና ቤተሰቦች እንዴት ናችሁ? ሁሉ ሰላም ነው ወይ? እኛ አለን እግዚአብሔር ይመስገን። ያው ቀደም ባለው ቪዲዮ እንደነገርኳችሁ ስራ የግዴን ጀምሬያለሁ። ማምሻ እርጥብ ብዬ እንግዲህ መጥቻለሁ። ይሄም ማምሻ እርጥብ የሚለውን እንግዲህ ከእናንተ ጋር አብሬ በቪዲዮ ለማጋራት እየሞከርኩ ነው። እግዚአብሔር ይመስገን። ያው እስካሁን ቆንጆ ነው። ከዚህ በኋላም ቆንጆ እንደሚሆን ደግሞ ባለሙሉ ተስፋ ነኝ። እግዚአብሔር ይመስገን። ያው አንድ ስራ ብለን ከገባንበት እንግዲህ ምንም መውጣት የሚባል ነገር የለም። ስራ ያስከብራል። በእውነት ነው የምላችሁ። በእውነት የምር ከልቤ ማለት ነው። እግዚአብሔርን ተነስቼ ነው ማመሰግናችሁላ። በእውነት የጨረቃ ፋሚሊዎች የምር ነው የምትለዩት። የምር እግዚአብሔርን ከልቤ በጣም ነው ማመሰግናችሁ። እግዚአብሔርን ይህን ያክል መልካምነት በእውነት እኔ እንደዚህ የሚሆን አልመሰለኝም። ዝም ብዬ ነው የለቀኩት ቪዲዮውን፣ ግን በቃ ኮመንት ዝም ብዬ ሳነብ ነበረ። በጣም የሚያበረታቱ በቃ ጠንክሬ የሆነ በቃ አይደለም ወደፊት ምናምን እንድሰራ የሚያደርጉኝ ኮሜንቶች አሉ። እግዚአብሔርን በጣም እንድጠነክር የሚያደርጉኝ ኮሜንቶች አይቻለሁ እና የምር ይህንን ልባችሁን ፈጣሪ አይቀይርባችሁ። ደግሞ እንደማትቀየሩም ተስፋ አደርጋለሁ። እግዚአብሔርን በጣም ቅንጥን የሆናችሁ ሰዎች ናችሁ እኔ ጋር ያላችሁት። በጣም ነው ማመሰግነው። ሰብስክራይብ ያደረጋችሁ እግዚአብሔርን ይህን ቪዲዮ አይታችሁ በቃ እኔ ትንሽ ነው ይህን ልጅ አልንቀውም በትንሽነቱ እንኳን እንስማው ብላችሁ ሰብስክራይብ አድርጉኝ ያልኳችሁ ሰዎች ሰብስክራይብ 10-15 ይሆናል ሰብስክራይብ ያገኘት። እግዚአብሔር ይስጥልኝ ማርያምን። 15 ሰው ማለት 15 ሰው ንጹህ ልብ ማግኘት 15 ሰው እኔን ከሰማኝ ማለት በጣም ደስተኛ ነኝ። እግዚአብሔርን ስለሰማችሁኝ እግዚአብሔር ይስማችሁ። እንግዲህ ጸሎታችሁን በእውነት በጣም ነው ደስ ያለኝ። በጣም ነው ማመሰግነው። በጣም በእውነት እንደዚህም አይነት ሰው አለ በእውነት እግዚአብሔርን በቃ የሆነ የሰውን አንዳንድ ሰው የሰውን ውድቀት ይመኛል እና ብዙ ኮሜንቶች ደርሰውኛል በዙሪያ ባሉ ሰዎች። ምንድነው አንተ ወንድ ልጅ አይደለ እንዴ? ምንድነው የሚያርመጠመጠ ምናምን። እኔ ግን እንደዛ አይነት ነገር ሳልሰማ ያው እንግዲህ ወጥሬ ለመስራት ከዚህ በፊትም ሰርቼዋለሁ ይህን ስራ። አሁንም እንግዲህ በርትቼ ለመስራት ያው ቆርጬ ተነስቻለሁ። በእናንተ ብርታትም ደግሞ ይኸው ከዚህ በላይ እርግጠኛ ሆኜ ነው ቃል ገባላችኋለሁ። እዚሁ ከዚህ በላይ ጎብጄ ጠንክሬ ኮሜንት ላይ እንደጻፋችሁልኝ ሰው በርታ እንዳላችሁኝ የሚበረታ ሰው ሆኜ ታገኙኛላችሁ። እርግጠኛ ሆኜ ነው የምነግራችሁ እና በጣም ነው የማመሰግናችሁ። በተለይ ደግሞ በጣም ማመሰግነው ያው በጣም የምወደው ጓደኛ አለኝ። ሳስ ይባላል። ሳስ ቲዩብ የራሱ ዩቲዩብ አለው። ቲክቶከርም ነው። ምናልባት ሲደንስ ታያችሁት። እንደዚህ ብሎ የሚደንሰው ቆይ ላሳያችሁ። ልክ ቲክቶክ ላይ ካያችሁት የሆነ ሙዚቃ አለ እንደዚህ ብሎ ቦርቾን እንደዚህ ይዞ እንደዚህ የሚደንሳል። እሱ ነው ሳስ ማለት እሱ ነው። ምናልባት ይህን ቪዲዮ ካየው ሊቀጠቅጠኝ ይችላል። ምናልባት ዳንሱን ስላበላሸሁበት ማለት ነው። እና ሳስ ጓደኛዬ እግዚአብሔርን እሱም ያው ከጎኔ ሆኖ ማርያምን ከሌሎቹ ጓደኞቼም አሉ። በእርግጥ ግን ከነሱ ደግሞ የበለጠ በጣም ሰፖርት የሚያደርገኝ በርታ አይዞ ያው አብሮኝ እዚህ ጋር የሚንጎዳጎዳል ምናምን እንዳጋጣሚ ወላድ ሄዶ ነው። አሁን አምቡላንስ ነው የሚነዳው አብዛኞቹ ታውቃላችሁና ስራ ሄዶ ነው እንጂ እንትን ይል ነበረ። በቀጣይ ቪዲዮ ግን እሱን ነው የምጋብዝላችሁ። በእውነት ቃል እገባላችኋለሁ።
እና በጣም በዙሪያ ያላችሁ ጓደኞቼ ብዙዎች አላችሁ። ያን ቪዲዮ ሼር ያደረጋችሁልኝ ብዙ ጓደኞች አላችሁ። በእውነት እኔ ሰዓት ንቁኝ ማለት ነው። እግዚአብሔርን ስራ ያስከብራሉ። እውነት ነው። ሁላችሁም ታውቁታላችሁ። ስራ የምትንቁ ሰዎችም ውስጣችሁ ይገባችኋል። ስራ እንደማይናቅ ውስጣችሁ ያውቃል። እና ደግሞ እኔ ገንዘብ ያስገኝ ከፈጣሪ ጋር ብቻ አያጣላኝ። ምንም ስራ ሰራለሁ በነገራችን ላይ እና ገንዘብ እስካስገኘ ድረስ ሁሉም ስራ ነው። ያው ስራ ደግሞ አይናቅም። ስራ አይናቅም። ከትንሽ መነሳትን እኔ በጣም ነው የምወደው። በነገራችን ከድሮም ነግራችኋለሁ። በዛኛው ቪዲዮ ላይ ብዙ ስራዎችን ሰርቻለሁ ብያለሁ። እና ያው አብዛኛው ኮሜንቶች ደግሞ ብሩኬና ሃይሚን አቅርብልኝ እና ዊናን አቅርብልኝ ምናምን የሚል ኮሜንት አይቻለሁ። ችግር የለውም። የሁላችሁም ኮሜንት እንግዲህ በምችለው አቀርብላችኋለሁ። እነሱንም አያሳፍሩኝም ብዬ ተስፋ አደርጋለሁ። ያው በጣም ምርጥ ልጆች ስለሆኑ በጣም በእውነት እኔ ስለነሱ ቃላት የለኝም። ሁሉም በጣም ምርጥ ጓደኞቼ ናቸው። በጣም ምርጥ የምወዳቸው አክባሪዎቼ ናቸው። አስተማሪ፣ እኔ ከነሱ ብዙ ነገር ተምሬያለሁ። መካሪዎቼ ናቸው። በጣም ብዙ ሰው ይመክረኛል። ያው ትንሽ ነው ብለው ስለማይንቁ ማለት ነው። እና ቤተሰቦች ያው እንግዲህ ዛሬ ላመሰግናችሁ ነው በትንሹ የመጣሁት። እና ቤተሰቦች በዚሁ አጋጣሚ እስኪ ሌሎች እዚህ መጥተው እኔ እንግዳ እንዲሆኑ እንደዚህ ቪዲዮ አብረውኝ እንዲሰሩ ምናምን ነገር የምትፈልጉትን ሰዎች እስቲ ኮሜንት ላይ በጣም ብዙ ላይክ ያገኘ ሰው እንግዲህ እነዛ ሰዎች ይጋበዛሉ ማለት ነው። ማለት እንደምንም ብዬ ከጾም በኋላ አሁን ላይ በዓል ስለሆነም ሁሉም ሰው ቤት ነው የሚያሳልፈው። እኔም ማዘሬ ጋር ስለሚሄድ ጾም ላይ ምናምን ስለሆነ በዓል ስለሆነም ላይመቻቸው ስለሚችል ከበዓል በኋላ ግን እንደዛ አደርግላችኋለሁ። ያው እንደማያሳፍሩኝ ተስፋ አደርጋለሁ። እንደነገርኳችሁ በትንሹም ይኸው እንግዲህ እያያችሁት ነው። ቲክቶክ ላይም ዩቲዩብ ላይም ሾርት ለቃለሁ። ይኸው አሁንም ማምሻ ምሽት ላይ የምሰራው እንደዚህ ነው። እንግዲህ ያው እንደምታዩት ቪዲዮ ምናምን ነገር እንደዚህ ነው። በቃ እየሰራን ያለ ነው። ማምሻም እግዚአብሔር ይመስገን፣ ብቻ እግዚአብሔር ይመስገን በእውነት ያው ከዚህ በኋላም ደግሞ ትልቅ እንደመሆን ተስፋ አደርጋለሁ። በእውነት ትልቅ ደረጃ ደርሼ እነግራችኋለሁ። ከዚህ በፊትም ለእናንተ እንደዚህ ቪዲዮ ሰርቼ ምናምን እንደማጋራችሁ ያው ነግራችኋለሁ ከዚህ በፊትም ማለት ነው ቤተሰብ ከዚህ በላይ ለሰብስክራይቡ መቀጠል አለበት ነው የምነግራችሁ። አሁን ከዚህ በላይ መቀጠል አለበት ሰብስክራይቡ ማለት ነው። ገና አሁን 19300 ነው። ገና ከ300 ራሱ አልወጣምና ሁላችሁም እስኪ ሰብስክራይብ ይሄን ቪዲዮ የምትመለከቱ እስኪ ይሄ ቪዲዮ ፊት ለፊት እንደመጣላችሁ ሰብስክራይብ አድርጉ። ምንም የምትጎዱት ነገር የለም። በነገራችን ላይ ከአካውንታችሁ አይቀነስ፣ ከሰውነታችሁ ላይ ምንም ነገር ቢቀንሰው ነገር የለም። ሰብስክራይብ ታደርጋላችሁ። የደወል ምልክት መንካት ነው በቃ። ይሄ ማለት ምንድነው? ሰው እያፈራው ነው የሚሄደው ማለት ነው። በውስጥ ያውን 19000 ምናምን ሰብስክራይብ አለ፣ ግን ቪዲዮ የሚታየው 1000 ምናምን ነው። በጣም ትንጥ እኮ ነው። እግዚአብሔርን ቤተሰብ በእውነት እንደዚህ አይነት ስራ እየሰራን ደግሞ በጣም መታየት አለበት በቃ እግዚአብሔር። እና በዚህ ብቻ አበረታቱ። እኔ ከእናንተ ምንም ነገር አልፈልግም። ባይዘው አንድ ነገር ብቻ ነው የምፈልገው። ያም ደግሞ ሲምፕል ነገር ነው። በቃ ቪዲዮዎቼን ምናምን ሾፍ አድርጉ፣ ችግር የለውም። ያው ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ፣ ላይክም አድርጉልኝ። እንደዚህም ደግሞ ኮሜንቱ በበዛ ቁጥር ኮሜንቱ ራሱ ቪዲዮ ቫይራል ያወጣዋል። ገብቷችኋል? ሰብስክራይብ ያላደረገ ሰው እንኳን ቢኖር ከፊት ለፊት ይመጣለታል። ስለዚህ ኮሜንት ጻፉ፣ ላይክ አድርጉ፣ ሰብስክራይብ አድርጉልኝ። ቢያንስ 20,000 ልግባ እስኪ በዚህ ቪዲዮ እስኪ 20,000 ብገባ ደስ አይለኝም? እግዚአብሔር በጣም ደስ ቢለኝ ማርያምን። እና በቀጣይ ማለት ነው ብቻዬን አልመጣም ቤተሰብ፣ ከሰው ጋር ነው የምመጣው። አብሬ ከሆነ ሰው ጋር የሆነ ሰውን አቀርብላችኋለሁ እና አንዳንድ ነገር ይላችኋል ስለኔም ስለራሱም አንዳንድ ነገር ይላችኋል። ትምህርታዊ ያዘን ነገር ያወራችኋል። ያው ቀልድም አለ ቁም ነገር ቀልድም እንዳለ ቁም ነገርም አለ። ሁልጊዜ ቀልድ ከሆነ ደስ አይልም። ገብቷችኋል? ላይፋችንም ቀልድ ነው የሚሆነው በቃ። ስለዚህ በማል ቁም ነገር ትምህርት አዘል ለእናንተ የሚያስተምሩ አይነት ቪዲዮዎችንም ይዘን እንለቃለን። አስተማሪ ሰዎችን ይዘን እንመጣና ምክር ቢጤም እንሰጣለን። ይሄ ሁሉ የሚሆነው ግን አብራችሁን ከቆያችሁ ነው። ከኔ ጋር አብራችሁ ከቆያችሁ ብዙ ነገር ታተርፋላችሁ፣ ትዝናናላችሁ፣ ምናምን ነገር አይደብራችሁም። በቃ አሁን ላይ ብዙም ስራ የሚበዛባችሁ አይመስለኝም አይ ቲንክ። እና
ያው የሙስሊሞች ጾም ስለተፈታም ብዙም ስራ ስለማይበዛባችሁ ምናልባት ቪዲዮን ለማየት ጊዜ ይኖራችኋል ብዬ አስባለሁ እና ይመቻችሁ። በእውነት ደስ ብሎኛል፣ በጣም ደስ ብሎኛል። ያው ከዚህ በኋላም ቪዲዮ ለቅላችኋለሁ እንደነገርኳችሁ በየቀኑ እንኳን ባይሆን በሳምንት 2-3 ምናምን ነገር ቪዲዮ ልክላችኋለሁ እና ቤተሰብ እስኪ በትንሹ ስራዬን ስሰራ አላሳያችሁና